መታየት ካለበት ሪቫይዝ ማድረግ ይቻላል፣ ችግር የለውም። ቶፕ አፕ ዩኒፎርም አይደለም። ቅድም እንዳነሳሁት ክልሎች በጋራም ከጤና ጥበቃ ጋር እርስ በርሳችሁም መወያየት፣ ነገር ግን የሕክምና ሙያ ዩኒፎርም ክፍያ ያስፈልገዋል የሚለው ከየት ሀገር ልምድ ነው የቀሰማችሁት? አንድ ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ አቀርብልሃለሁ ዋናው ችግር እሱ ስለሆነ ቤት ግን ቺፕ ነው፣ ውሃ ቺፕ ነው፣ ምናምን ቺፕ ነው፣ ስለዚህ ደሞዝህ 1000 ብር ይሆናል ብሎ ሊቀጥር ይችላል። አሜሪካን ሀገር ያለ ሐኪም በየስቴቱ እኩል ክፍያ ይከፈለዋል? አይከፈለውም። እኛ እዛ አልደረስንም። ጉዳዩ ምንድነው? ፌደራል ስርዓት ነው የምንለው፣ ሌቭላችን እዛ አልደረሰም። ውድድራችን ደግሞ ሰምዌር ነው፣ አይጣጣምም። ያን ለመፍታት ክልሎች ቆም ብሎ ማየት ማስተካከል ይኖርባቸዋል። ከነሱ ጋር መነጋገርበታለን በጉዳዩ። የሲኦሲን በሚመለከት ባለመፈተናችን ደሞዛችን አነሰ ያላችሁት ስፔሲፊክሊ ሲኦሲን ብቻ ሳይሆን አጠቃላይ ሕክምና በሆነ ታይም ኢንተርቫል ማትፈተኑ ከሆነ በጣም ሟች ሙያ ነው ማለት የባህል ሕክምና ሳይሆን ሕክምና ሟች ሙያ ነው። ሳይንሱ ቴክኖሎጂው ኮንቨርጀንስ እያመጣ ነው ያለው። አንድ ፒሲ ላይ በጣም ብዙ አይነት በሽታዎች መለየት የሚያስችል ቴክኖሎጂ እየተፈጠረ ባለበት ጊዜ የሆነ ዘመን ተመረቅ ያለውና ከእንግዲህ በኋላ ትምህርትና ፈተና ይቅርብኝ የሚለው ኢን ዘ ሎንግ ረን አያዋጣንም። ኳሊቲ ያላችሁትም አያመጣም። በየጊዜው ማንበብ አለባችሁ፣ በየጊዜው መማር አለባችሁ። ነገርየው እያደገ ስለሆነ ሬዲዮሎጂ ቅድም ያነሳው ወንድሜ ሬዲዮሎጂ ቴክኖሎጂ ስንት ያደገው በየጊዜው ዩሮፕ በተለይ ደግሞ ጀርመን በከፍተኛ ፍጥነት ነው ያሳደጉት የመጡት። በስንት ደቂቃ ውስጥ ነው ከላይ እስከ ታች ሰውን ስካን አድርጎ በጣም አኩሬት የሆነ መረጃ የሚሰጡ ማሽኖች አሉ ዛሬ። ትናንት አልነበሩም። ትናንት ተመርቀሃል፣ ያሁኑን ካላወቅከው ልክ እንደ ኮምፒውተር ነው። አዳዲስ አፕሊኬሽን አዳዲስ ቋንቋ ስላለው ሁሌ መማርና መፈተን ባህል በተለይ በሕክምና ባህል መሆን አለበት። የትም ዓለምም ይደረጋል። የትም ዓለም አለ፣ እዚህ ብቻ አይደለም። አንዴ ተመርቅ ያለው ተጨማሪ ያስፈልገኝ የሚባለው የሆነ ስፔሲፊክ ሰብጀክት የማያድጉ ነው። ለምሳሌ ቋንቋ መምህር ከሆነ ሰውየው ቋንቋ ተምር ያለው ሊል ይችላል። እናንተ እንደዛ አይደለም። ሙያችሁ በየቀኑ አዳዲስ ነገር እየፈጠረ ነው። ብቻ አይደለም፣ በሽታውም ተቀይሯል ባህሉ። ማይክሮ ሌቭል ነው ሕክምና፣ እንደ ድሮ አይደለም። ቲሹ ሌቭል ማየት የሚገባችሁን ነገር ለማየት ቴክኖሎጂ ያስፈልጋል። ያን ማንበብና መገንዘብ ያስፈልጋል። ለዛ ደግሞ አዳዲስ መጽሐፎች፣ አዳዲስ ዕውቀቶች ማገላበጥ ያስፈልጋል። የትም ዓለም ሐኪም እያገላበጠ ነው ሰው የሚያክመው። ታውቃላችሁ፣ ወረቀት መጽሐፍ ይዞ ነው የሚያክመው። ለፈተና ብቻ ሳይሆን የሙያው ባህሪ እንደዛ ስለሆነ ማሽን ሪፕሌስ አድርጓል። እሱ ነው ኮምፒውተሮች ብዙ መረጃ ወስደው 2-3 ሐኪሞች ቁጭ ብለው አናላይዝ አድርገው አንብበው ሪፈር አድርገው የሚናገሩትን ራሱ ባከማቻቸው ዕውቀቶች በጥቂት ደቂቃ ውስጥ ውጤት ይናገራል ማሽን። ማሽኑም በራሱ ግን አዳጊ ነው ከጊዜ ጋር እና መፈተንን እንዳልተገባ ነገር ባትወስዱት መፈተን አስፈላጊ ስለሆነ አለበለዚያም ኳሊቲ ሊመጣ አይችልም። የነርስ ሪስክ አላዋንስ እሱን እንነጋገራለን፣ መታየት ይኖርበታል። እንነጋገራለን ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። የዩኒቨርሲቲ ሆስፒታል በሚመለከት በትንሽ ተነስቷል ጉዳዩ ከዚህ ቀደም ግን አልፈታነውም። አሁን ጤና ጥበቃ፣ ትምህርት ሚኒስቴርና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሐሳብ ቢያመጡ ጥሩ ነው። ችግሩ ምንድነው? ትምህርት ሚኒስቴር የዩኒቨርሲቲ ሆስፒታሎች እኔ ጋር መሆን አለባቸው ብሎ በጣም በብዙ ማስረጃ ይከራከራል። ጤና ጥበቃ ደግሞ በብዙ ማስረጃ እኔ ጋር መሆን አለባቸው ይላል። እንደኔ አይነት አስተማሪም ያልሆነ ሐኪምም ያልሆነ ሰው ለመወሰን ይቸገራል። ቅርብ ያሉ ሰዎች ስለሚጓተቱ እንጂ ባለፈው እንዲያውም ወደ ሕክምና ለመለሳቸው አስበን ነበር። የሆነ ሆኖ ኮሚቴው ያጥናውና
ከታየ በኋላ ትክክለኛው የሚያዋጣው መንገድ እንከተላለን። ችግሩ ግን አለ። ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም እስካሁን ባለው ሁኔታ። አሁን ብናይ ብንፈትሽ እያለ ነው። ምክንያቱም ሲኒየር ሐኪሞች ስራ አይሰሩም። 9000 ያነሰ ይላሉ እንጂ በስቶባቸዋል። 1 ሰዓት አይሰሩም እንኳን 8 ሰዓት ማለት ነው። ሲኒየር ሐኪም ይታያል፣ ጋውኑን ጥሎ ወደ ግሉ ነው የሚሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? 2-3 ሰዓት ሰርቶ 2-3 ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናት እንመልሰው። ግን ችግር አለ እዛ የምታውቁት ነው። ነርሷ ቅድም ያሉት ዝም ብሎ አይደለም። ሐኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታውቃላችሁ። እሱም እንፈታበትን መንገድ እናያለን። ሊደርሺፕ በሚመለከት ኒፖቲዝም አለ። በዘመድ በምናምን ነው ቁጥሩ። ምን ጥያቄ ያለው ኢትዮጵያ ውስጥ ይሄ ባህላችን አይደል? ሕክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋን በስተቀር ሙያ ማመን ካልጀመርን በስተቀር ሕክምና የለም ብዬ ለማሰብ ይቸገራል። በብዙ መንገድ ይታያል። በተራ ሙያም ሳይቀር የሚታይ ችግር ስለሆነ የዳይሬክተሮች መኪና በጣም ምርር ብሎ ተዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው፣ ለግለሰቡ አይደለም። ስለዚህ ዳይሬክተር መኪና ካለው ሜክ ሹር ሰርቪስ እየሰጠ መሆኑን ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ ሐኪም መሆን ደግሞ መቸገር አርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች። ሌላ ሞተር ሳይክል ምናምን እንደዛ በነፃ ምናምን እንኳን ባንችልም በግዢም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተር ሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸው መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ። ሐኪም ሰርቪስ ስጡ፣ ይዛችሁ ግቡ፣ ይዛችሁ ውጡ፣ ሲጠራ መኪና ላኩ። ወይ ደግሞ ሐኪሞች መኪና መንዳት ተራ ነገር ነው፣ 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። የሴቶች ተሳትፎን በሚመለከት እዛ ጋር ያነሳሽው እኔ ባለኝ መረጃ ከ50% በላይ ሄልት ሴክተር ውስጥ ሴቶች ናቸው። በተለይ በፌደራል ፖዚሽን ላይ ያሉት 60 ነው የሚባለው፣ ግን ልቀንሰው ብዬ ነው 50 ምለው። ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሽው ያው ሐኪም ስለሆንሽ ይበቃሻል። ሕክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። አቴታይም 2-3 ሙያ ከሆነ 2-3 ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ። ስታክሙ ሴቶችን አክሙ፣ ስታክሙ እናቶችን አክሙ። እዛ ውስጥ የነሱ ጉዳይ እየተመለሰ ይሄዳል። እንደዛ ካልሆነ ችግር እንዳይኖረው ወይ ቁጥጥር ላይ ነው አንዱ ብንነጋገር ብዬ የማስበው። ኢትዮጵያ ውስጥ ግማሹ 100 ግማሹ 105 ግማሹ 110 ሚሊዮን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ሙያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት። አሁን ዲና እንዲያይሆን ባደለም ለጊዜው 70% ፖፑሌሽን ወጣት ስለሆነ ትንሽ ያዝ ማድረግ የሚያስፈልግ ይመስለኛልና ማስተማር ላይ ብታግዙ ጥሩ ነው። ዝም ብለን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን ምንል ከሆነ ያው ዋጋ የለውም እና ከወለድም ማሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው። ንጽህናን በሚመለከት ቅድም ያነሳውላችሁ የሜዲካል ቱሪዝም ኢንጀነራልም አንዱ የሚያነሱት ንጽህና ነው። ወይዘሩ ጥሩ ነው፣ ግን ንጽህና በጣም ችግር አለ እናንተ ሀገር ይላሉ። አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል። እንደ ባህል ማስቀጠል አለብን። እናንተ ግን ቻምፒየን ብታረጉት
ይህንን ጉዳይ ልክ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደ ሙያ ብትወስዱት በሽተኛም ቢሆን እንደዛ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው ሞር ኢነርጂ ጌን ስለሚያደርግ እስረኛም ቢሆን ብዙ ሀገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ እስረኞች